አብዛኛው ጊዜ ቁርአን በምንቀራበት ጊዜ የምንሳሳተው ስህተት አለ። ይህም ስህተት ሁለት ስኩን የሆኑ ፊደላት በተከታታይ ሲመጡ እንዴት እንደምንቀራ ባለማወቃችን ነው። ለምሳሌ ይህን ቃል ብንመለከት ጀዛአን አልሁስና ይላል። ነገር ግን አያይዘን በምንቀራበት ሰዓት ጀዛአን ስንል ምን አለ? ኑን ስኩን በውስጥ አዋቂነት አለች። ያልተጻፈች የሆነች ኑን ስኩን አለ። ቀጣይስ ላም ስኩን አለ። ሁለቱ ስኩኖች ተገናኝተዋል። ኑን ስኩን ከፊት ለፊት ላም ስኩን ከኋላ። በተመሳሳይ ሁኔታ እዚህ ጋር ብናይ ኑሑን ኢብነሁ ኑሑን ኢብ ያው አሊፉል ወስል በቃላት መካከል ከሆነች አትቀረም። ነገር ግን ባስኩን መታለች። ኑሑን ብሎ ኑን ስኩን አለ። ኑሑን ከዛ ባስኩን አለ። አሁንም እዚህ ጋር ኑን ስኩን ከፊት ለፊት ባስኩን መጥቷል። አሁን እንደዚህ አይነት ቃላቶች በሚመጡ ሰዓት አንድ ህግን እንጠቀማለን። ምን ይላል ይህ ህግ? ሁለት ተከታታይ የሆኑ ስኩኖች በሚመጡበት ሰዓት ከፊት ለፊት የመጣውን የመጀመሪያውን ስኩኑን ወደ ምን እንቀይረዋለን? ወደ ከስራነት እንቀይረዋለን። የመጀመሪያውን ስኩን ወደ ከስራ ይቀየራል። ከዛ ቀጣይ ያለው ስኩን ደግሞ ባለበት ሁኔታ ይሆናል። ይህስ እንዴት ነው የመጀመሪያው የምንቀራው? ይህንን ስንቀራው ጀዛአ ኒል ሁስነ ጀዛአ ኒል ን የነበረው ኒ እናረጋታለን። ጀዛአኒል ሁስና። ይሄም ኑሑ ኒብነሁ ኑሑ ኒብነሁ። ተጨማሪ ምሳሌ ይሄ ምን ይላል? ዓደን አልኡላ። ነገር ግን መቀጠል የፈለግን ከሆነስ ዓደን ን አለ ከዛ አል ላም ስኩን አለች ኡላ። አሁን በዚህ ሰዓትም ተመሳሳይ ከላይ ያወራነውን ህግ መጠቀም ነው። ምን ይላል? ዓደኒ ዓደኒል ኡላ። እስቲ እናንተ ደግሞ እነዚህን ቃላቶች ሞክሯቸው። እነዚህ ይሄ ምን ይላል? እስቲ አሁን እዚህ ጋር ያለውን እናንተ አስተካክላችሁ ቅሩት። እስቲ ምን ይላል? እዚህ ጋር የምናስተካክለው የትኛው ጋር ነው? እዚህ ጋር ነው። ምን ይላል ይሄ? ኢን ተረከ ኸይረኒል ወሲያ ኸይረን የነበረው ኒ እናረጋታለን። ኸይረኒል ወሲያ መርሃባ። እስቲ ይችኛዋን ሞክሯት። ምን ይላል እዚህ ጋር? ሚን እስሙሁ ቢጉላሚን የነበረው ን የነበረችው ኒ እናረጋታለን። ቢጉላሚን እስሙሁ መርሃባ። በተመሳሳይ ሁኔታ ማንኛውም ቦታ ላይ ሁለት ተከታታይ ስኩኖችን ያገኘን ከሆነ ከፊት ለፊት የመጣውን ስኩን ወደ ምንነት እንቀይሯለን? ወደ ከስራነት። ቀጣይ ያለውን ስኩን ደግሞ ባለበት ሁኔታ አድርገን አያይዘን እንቀራቸዋለን ማለት ነው። መርሃባ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ይጠቅሟል ለምትሉ ሰው ሼር አድርጉ። እንዲሁም ላይክ ማድረግ እንዳይረሳ። ሐሳባችሁን ደግሞ ኮሜንት ላይ አሳውቁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።